ትላልቅ የጤና ተቋማት የስራ መስተጓጎል ገጥሟቸዋል ተባለ። የታሰሩ እንዲፈቱ፣ ከስራ የተባረሩ ወደ ስራ እንዲመለሱ፣ ዛቻና ማስፈራሪያ እንዲቆም ይህ ተግባራዊ ካልተደረገ አሁንም የስራ ማቆም እንቅስቃሴ ሊቀጥል እንደሚችል ጤና ባለሙያዎች ተናገሩ። የጤና ባለሙያዎቹ እንደሚሉት ማስፈራሪያውና እስሩ እንደቀጠለ ነው። የታሰሩ ብዙ ጤና ባለሙያዎች አሉ፣ እየተፈቱ ያሉም አሉ። ነገር ግን አሁንም ስፔሻሊስቶች፣ ሰብ ስፔሻሊስቶች፣ ሌሎችም ሐኪሞች፣ ነርሶች ብዙ በእስር ላይ ያሉ ብለዋል። ጥያቄያችንም ጤና ባለሙያዎች ከእስር እንዲፈቱ ነው ጥያቄ ነው ያቀረቡት። ጥያቄዎቻችን በመመለስ ፋንታ በእስር መማቀቅ የለባቸውም። አሁንም በእስር ላይ ያሉ ባለሙያዎች እንዲፈቱ ጥያቄ እናቀርባለን ነው ያሉት። የስራ ማቆም እንቅስቃሴ በማድረጋቸው ከስራ የተባረሩ ባለሙያዎች አሉ በሚል ለቀረበው ጥያቄም አዎ በጣም ብዙ አሉ። የመባረሪያ ወይም ከስራ መሰናበቻ ደብዳቤ የደረሳቸው ባለሙያዎች አሉ። ይህ አግባብ አይደለም፣ ህጉም አይደግፍም፣ የሚቀጥሉበት ይሆናል ብለን አናምንም ሲሉ መልሰዋል። ጥያቄያቸው ባለመመለሱ ሙሉ ለሙሉ ስራ የማቆም እርምጃ እየወሰዱ የሚገኙ ባለሙያዎች እንዳሉ ተናግረው ለጥያቄ እንኳን ባይሆን ለቅድመ ውይይት የተቀመጡ ጥያቄዎች አሉ። እነርሱ ካልተፈቱ ማቆሙ ሊቀጥል እንደሚችል ተናግረዋል። አሁን ትልልቅ የሚባሉ የጤና ተቋማት የስራ ማስተጓጎል ገጥሟቸዋል። እነ ጥቁር አንበሳ፣ ቅዱስ ጳውሎስ፣ መቀሌ አይደር፣ ሐዋሳ ሪፈራል ሆስፒታሎች ታካሚዎች እየተጉላሉ ያሉበት ሁኔታ ነው ያለው ሲሉ ተናግረዋል። ባለሙያዎች ከጤና ሚኒስቴር ጋር ውይይት ጀምረዋል። ከጤና ሚኒስቴር ጋር መነጋገር እንደጀመሩ ይህንንም በመልካም ጎን እንደሚያዩት፣ ነገር ግን ውጤቱ ገና እንደሆነ ተናግረዋል። ውይይቱን በተመለከተም ሲናገሩ ከሚኒስትሮች ኃላፊዎች ጋር መወያየታቸውን ሚኒስትር ዴኤታው ባሉበት ተገናኝተናል የሚል ምላሽ ሰጥተዋል። በዚህም ያስቀመጥናቸው ቅድመ ሁኔታዎች አሉ። ይዘን የቀረብነው የታሰሩ ጤና ባለሙያዎች እንዲፈቱ፣ ከስራ የተባረሩ ወደ ስራ እንዲመለሱ፣ ማስፈራሪያና መሰል ነገሮች እንዲቆሙ፣ እንቅስቃሴ እያደረጉ ባሉ ባለሙያዎች ፋንታ እየወጡ ያሉ የቅጥር ማስታወቂያዎች እንዲቆሙ የሚሉ ናቸው ብለዋል። ሆኖም ግን ጉዳዩ በጤና ሚኒስቴር በኩል ገና ምላሽ እንዳልተሰጠበት፣ ከዚያ በኋላም በድጋሚ እንዳልተገናኙ ያስረዱ ሲሆን የኢትዮጵያ ጤና ባለሙያዎች ማህበርም ከባለሙያዎቹ ጋር ተገናኝቶ እንደነበር ገልጸዋል። ሰላም ጤና ይስጥልን ውድ የሸገር 365 ዩቲዩብ ቻናል ተከታታዮቻችን እንደምን አዳራችሁ? የዕለቱን ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ስምምነቱን ተከትሎ ተሽከርካሪዎቹ ተለቀዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት ወደ ትግራይ ክልል ሲጓዙ አፋር ላይ ለቀናት ክልከላ የተደረገባቸው ተሽከርካሪዎች እንዲለቀቁ ተወሰነ። ውሳኔውን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ከኢትዮጵያ ፌዴራል ፖሊስ ኮሚሽን ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ጋር መወያየታቸውን ተከትሎ ነው ተግባራዊ የሆነው። ፕሬዝዳንት ሌተናል ጄኔራል ታደሰ ግንቦት 23 2017 ዓ.ም ከኮሚሽነር ጄኔራል ደመላሽ ጋር ውይይት አድርገዋል። በዚህም ከግንቦት 18 እስከ ጀምሮ በአፋር በኩል ወደ ትግራይ ሲጓዙ ክልከላ የተደረገባቸው የጭነት ተሽከርካሪዎች የተከለከሉበት ምክንያት የጫኑት የንግድ ዕቃ ከትግራይ አልፎ በኮንትሮባንድ መልክ ወደ ኤርትራ ሊሻገር ይችላል ከሚል ጥርጣሬ ጋር የተያያዘ እንደሆነ ተገልጿል። ሁለቱም ኃላፊዎች በውይይታቸው የመረጃ እውነትነቱ ምን ድረስ እንደሆነ የሚያጣራ ከፌዴራል ፖሊስና ከትግራይ ጊዜያዊ አስተዳደር የተውጣጣ ኮሚቴ ጉዳዩን እንዲመረምረው ስምምነት ላይ ደርሰዋል። የኮሚቴው የምርመራ ውጤት መሰረት በማድረግ የቁጥጥር ስርዓት እንዲዘረጋና ተጠያቂነት እንዲሰፍን ይህን የማከናወን ተግባርና ኃላፊነት ደግሞ በዋናነት የጋራ ኮሚቴው እንዲሆን ተወስኗል። ስምምነቱን ተከትሎ ተሽከርካሪዎቹ ተለቀዋል። በቀጣይም ተመሳሳይ ችግር እንዳያጋጥም ኃላፊዎቹ ስምምነት ላይ መድረሳቸውን የትግራይ ክልል ጊዜያዊ አስተዳደር የፕሬዝዳንት ጽህፈት ቤት ያሰራጨው መረጃ አመልክቷል። እየተገነባ ያለው ሰራዊት ለትናንሽ ኃይሎች የተደራጀ አይደለም ሲሉ የመከላከያ ሚኒስትር አይሻ መሐመድ ተናገሩ። ሀገር ብሎ ለመጥራት የሚያስቸግሩ ሀገራት በዚህ ልክ ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባህሪ እንደሆነ እናውቃለን ሲሉ የመከላከያ ሚኒስትር አይሻ መሐመድ ተናገሩ። የሀገሪቱ መከላከያ ሰራዊት በስም ያልጠቀሷቸው አካላትን ምክር እየሰሙ ብድግ ለሚሉ ትናንሽ ኃይሎች የተደራጀ እንዳልሆነ ሚኒስትሯ ተናግረዋል። የመከላከያ ሚኒስትሯ አይሻ ይህንን የተናገሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሀገሪቱ የነጻነት በዓል ላይ በብዙዎች ዘንድ መነጋገሪያ የሆነው ኢትዮጵያን የተመለከተ ንግግር ካሰሙ ከሳምንት በኋላ ነው። ፕሬዝዳንት ኢሳያስ ባለፈው ሳምንት ቅዳሜ ግንቦት 16 2017 ዓ.ም በተከበረው 34ኛው የኤርትራ ነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስት ላይ ጠንካራ ትችት ሰንዝረው ነበር። ፕሬዝዳንቱ የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ሕዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ
እንደቆረጡ የሚያሳይ ነው በማለት ተናግረዋል። የኢትዮጵያ መንግስት የጦር መሳሪያ ግዥና የወታደራዊ ዝግጅት ላይ ነው ሲሉ የከሰሱት ኢሳያስ እነዚህ የታቀዱ ጦርነቶችን ለማስጀመር የጦር መሳሪያዎችንና ቴክኖሎጂዎችን ለማግኘት የሚደረገው የግዥ ጥድፊያ፣ ተጓዳኝ ፉከራዎችና ወታደራዊ ዝግጅት ሁሉም ያወቀውና የመዘገበው ነው ሲሉ ተደምጠዋል። ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው። የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞን ህዝብን የማይወክል የኦሮሞ ማስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም እንዲሁም ጦርነት በሰፊው መቀስቀስ ነው በማለት ከሰዋል። ፕሬዝዳንት ኢሳያስ በተለይም የኦሮሞ ህዝብን የማይወክል የኦሮሞ ማስተሳሰብ በማለት ያደረጉት አስተያየት ከተለያዩ አካላት ጠንካራ ምላሾችን አስከትሏል። የመከላከያ ሚኒስትር አይሻ ቅዳሜ ግንቦት 23 2017 ዓ.ም በኢትዮጵያ ዜና አገልግሎት በተላለፈ ቃለ መጠይቅ ላይ ለፕሬዝዳንት ኢሳያስ ምላሽ የሚመስል ትችት አንስተዋል። የመከላከያ ሚኒስትሯ በስም ያልጠቀሷቸውን አካላት ኢትዮጵያን የተመለከተ ንግግር ማድረጋቸውን በማመልከት ወቅሰዋል። ሚኒስትሯ ንግግር አድርገዋል ያሏቸውን አካላት የገለጹት በራሱ ሀገር ነው ብለህ ለመጥራት የሚያስቸግር የራሱ ሀገር ህዝብ በፍርሃት ተሸብቦ የሚኖርበት በተቻለ አጋጣሚ ሀገር ለቆ የሚወጣባቸው ሀገራት በማለት ነው። በዚህ ልክ ስለ ኢትዮጵያ ለመናገር ሙከራ ማድረጋቸው የተለመደ የእነርሱ ባህሪ እንደሆነ እናውቃለን ብለዋል። በአሁኑ ሰዓት እየተገነባ ያለው ሰራዊት እነርሱ እንደሚያስቡት እዚህ ሰፈር ላይ የእነሱን ምክር እየሰሙ ብድግ ለሚሉ ትናንሽ ኃይሎች የተደራጀ ሰራዊት አይደለም ሲሉ ተደምጠዋል። የመከላከያ ሰራዊቱ በማንኛውም የተሳሳተ ስሌት ኢትዮጵያን ለመድፈር ብሔራዊ ጥቅሟን ለመንካት ለሚፈልጉ ኃይሎች በአስተማማኝ ሁኔታ የተገነባ እንደሆነም ገልጸዋል። ቤታችን ውስጥ ላሉት እዚህም ለሚታዩት ትንንሽ ነገሮች የሰፈር ሚሊሻ በቂ ነው ያሉት ሚኒስትሯ ይህንን የሚሊሻ ኃይል እያሰለጠኑና እያዘጋጁ መሆኑን ተናግረዋል። ባለፉት ዓመታት በመከላከያ ሰራዊት ላይ ተደርጓል ያሏቸውን የሪፎርም ስራዎች ያነሱት አይሻ ያለው ነባራዊ ሁኔታ ዓለም አቀፍ ሴናሪዮ ሁሉ የሚፈልጓቸው ዝግጁነቶች ስላሉ ከዚህ ቀደም ያልነበሩ አደረጃጀቶች መፈጠራቸውን ገልጸዋል። ከነዚህ አደረጃጀቶች መካከልም ባህር ኃይል፣ ልዩ ዘመቻ፣ የሳይበር ሴኩሪቲ እንደሚገኙበት ጠቅሰዋል። የመከላከያ ሚኒስትሯ ኦሮሚያና አማራ ክልሎች ያሉትን ግጭቶች በተመለከተም በቃለ መጠይቁ ተናግረዋል። ክልሎቹ ከዚህ ቀደም የነበሩበት ሁኔታ ሁሉም ሰው የሚረዳው እንደነበር የገለጹት ሚኒስትሯ አካባቢዎቹ በተነጻጻሪ ሰላምና መረጋጋት የሚታይባቸው ህዝብ ተረጋግቶ ወደ ልማት ስራ የገባባቸው ሁኔታዎች ናቸው ያሉት ብለዋል። የፋኖ ኃይሎችና የኦሮሞ ነጻነት ሰራዊት ቁመና እዚህ ግባ የሚባል እንዳልሆነና ለመከላከያ ሰራዊት ስጋት የሆነ ወይም ህዝቡ ከሰላማዊ ኑሮ መቶ በመቶ ተነጥሎ እንደነበረው የሚያደርግ እንዳልሆነ በቃለ መጠይቁ ተናግረዋል። በእነዚህ አካባቢዎች ያለው ሁኔታ ሰላማዊ ሆኖ እንዲቀጥል ለማድረግ የየክልሎቹን ሚሊሻና የጸጥታ ኃይል የማሰልጠን ስራ እየተከናወነ መሆኑን አንስተዋል። ከክልሎቹ አቅም በላይ ሲሆን ደግሞ የማገዝ ስራ እየሰራ አካባቢዎቹን ወደ ማረጋጋትና ራሱ ሰራዊቱ ወደ ነበረበት የሀገር ህልውና ጠባቂ ቁመና የመመለስ ስራ ጎን ለጎን እየተሰራ ነው ብለዋል። የመከላከያ ሰራዊት በንጹሃን ዜጎች ላይ ወስዷቸዋል ስለተባሉ እርምጃዎች ጥያቄ የቀረበላቸው ሚኒስትሯ ጉዳዩ የሚዲያ ፕሮፓጋንዳ እንደሆነ በመግለጽ ክሱን አጣጥለዋል። መከላከያ ሰራዊቱ እንደሚባለው ሄዶ የሚጨፈጭፍ ኃይል ቢሆን ኖሮ እነዛም እስካሁን እየተሽኮለኮሉ ይቆዩ ነበር የሚል እምነት የለኝም ያሉት አይሻ ይህ ማለት ግን የሚፈጠር ነገር አይኖርም ማለት አይቻልም ብለዋል። ሚኒስትሯ በሚደረጉ የሰላም ማስከበር ሂደቶች ውስጥ ሰው አይሳሳትም ማለት አይቻልም የሚኖረውን ነገር ስለምናውቀው በማለት ተናግረዋል። ተቃራኒው ወገን ያለው ኃይልም በህዝብ ውስጥ ተሰግስጎ ህዝብን መስሎ ከህዝብ ነጥለህ እርምጃ ለመውሰድ የሚያስቸግር አይነት ስልት የሚከተል ስለሆነ የሚደርሱ አንዳንድ ስህተቶች ሊኖሩ ይችላሉ ሲሉ ተደምጠዋል። ሚኒስትሩ አይሻ ይህንን ቢሉም የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮና ዓለም አቀፍ የሰብአዊ መብቶች ተሟጋች በጦርነት አውዶች ውስጥ የመንግስት የጸጥታ ኃይሎች ንጹሃን ላይ ፈጽመዋል ያሏቸውን ግድያዎች በተመለከተ በተደጋጋሚ ሪፖርቶች ማውጣታቸው አይዘነጋም። ኢሰመኮ በጥር ወር ባወጣው ሪፖርት በአማራና በኦሮሚያ ክልሎች ከፍርድ ውጭ የሚፈጸሙ ግድያዎች አሳሳቢነታቸው እንደቀጠለ አስታውቆ ነበር። ሪፖርቱ በአማራ ክልል በንጹሃን ላይ ግድያ እንደተፈጸመባቸው ከጠቀሳቸው አካባቢዎች መካከል ምስራቅ ጎጃም ዞን ቢቡኝና ደባይ ጥላት ግን ወረዳዎች እንዲሁም ደቡብ ጎንደር ዞን ሊቦ ከምከም ወረዳ ይገኙበታል።